ሰላም እንዴት ናችሁ? ማይክሮሶፍት ዊንዶው ላይ አንድ መሰረታዊ ቤዚክ የሆነ ነገር ላሳያችሁ። ለጀማሪዎች የሚሆን ነው። ማውዝ አጠቃቀም ወይ ዩዝ ኦፍ ማውስ ፖይንተር ማውዝ አጠቃቀም ወይ ዩዝ ኦፍ ማውስ ፖይንተር። ማውዝ ሶስት ክፍሎች አሉ። የመጀመሪያው ራይት ክሊክ፣ ሁለተኛው ሌፍት ክሊክ። በአጠቃላይ 5 ክፍሎች አሉት። የመጀመሪያው ራይት ክሊክ ነው፣ ሁለተኛው ሌፍት ክሊክ፣ ሶስተኛው ስክሮል ትባላለች ማለት ነው። ስለዚህ እነዚህን እንዴት ነው መጠቀም የምንችለው የሚለው ላሳያችሁ። ለጀማሪዎች ነው የሚሆነው፣ ሌሎቻችሁ እንትን ማለት ትችላላችሁ። ስለዚህ ማውዝ 3 ክፍሎች አሉት። የመጀመሪያው ራይት ክሊክ ነው። ራይት ክሊክ ማለት ምንድነው? አማራጭ ወይም ኦፕሽን ነው። አማራጮችን ለማምጣት የምንጠቀመው ምን ይባላል? ራይት ክሊክ ይባላል። ለምሳሌ ራይት ክሊክ ከዛ ቪው ላይ በሌፍት ክሊክ አደርጋለሁ ማለት ነው። ሌፍት ክሊክ ማለት ምንድነው? ሰሌክቲንግ ኦፕሽን ነው፣ መመረጫ ነው ወይ ሰሌክት ለማድረግ ነው የምንጠቀመው። ለምሳሌ ቪው ላይ በሌፍት ክሊክ አደርጋለሁ ማለት ነው። ከዛስ ወደ ጎን ተሻግሬ ላርጅ ሚለው ላይ ክሊክ አደርጋለሁ ማለት ነው። ስለዚህ ራይት ክሊክ ማለት ምንድነው? አማራጭ ነው። ከመጡ አማራጮች ለመመረጥ ሌፍት ነው የምንጠቀመው። ለምሳሌ ድጋሚ አሁን ራይት ክሊክ ቪው ቅድም ላርጅ ነው የመረጥኩኝ፣ አሁን ሚዲየም ሚለው ላይ ክሊክ አደረኩ። ሚዲየም ማለት መካከለኛ ማለት ነው። እንደገና አሁን ራይት ክሊክ ቪው ስሞል አይከን። ስሞል ማለት አይከኖችን መጠን መቀነስ ወይ ትንሽ ማድረግ ማለት ነው። ስለዚህ ይሄን አሁን ሚዲየም ወይ መካከለኛ ለማድረግ ድጋሚ አሁንም ራይት ክሊክ አደርጋለሁ፣ ከዛ ሌፍት ክሊክ፣ ከዛ ሚዲየም ሚለው ላይ ክሊክ አደርጋለሁ ማለት ነው። ስለዚህ የራይት ክሊክ እና የሌፍት ክሊክ ጥቅሙን አሁን ያየ ነው ማለት ነው። እንደገና አሁንም ራይት ክሊክ አደርጋለሁ፣ ቪው ውስጥ ገባለሁ ማለት ነው። ቪው ላይ ከገባው በኋላ መጨረሻ ላይ ያለው ምንድነው የሚለው? ሾው ዴስክቶፕ አይከንስ ይላል። ሾው ዴስክቶፕ አይከንስ ማለት ምንድነው? እነዚህ የምታዩ አይከኖችን መደበቅ ማለት ነው፣ ወይ ለመደበቅ ነው የምንጠቀመው ማለት ነው። ከዛ ሾው ዴስክቶፕ አይከንስ ብሎ ላይ ክሊክ አደርጋለሁ ማለት ነው። አያችሁ እንደምታዩት አሁን ባዶ ሆነዋል ማለት ነው። ባክግራውንዱ ላይ ምንም አይከን ምንም ፕሮግራም የለም። ድጋሚ አሁን ለመመለስ ራይት ክሊክ አደርጋለሁ፣ ቪው እንደገና ሾው ዴስክቶፕ አይከንስ ብሎ ላይ ክሊክ አደርጋለሁ ማለት ነው። ስለዚህ አሁን የራይት እና የሌፍት ክሊክ ጥቅም ነው ያየነው ማለት ነው። ስለዚህ ራይት ክሊክ፣ ሌፍት ክሊክ፣ ሶስተኛው ስክሮል ነው ተባለው። ስክሮል ማለት አፕ ኤንድ ዳውን ሙቭ አፕ ኤንድ ዳውን ለማድረግ ነው የምንጠቀመው። እንደዚህ አይነት ተጨማሪ ነገሮችን ለማወቅ መማር ከፈለጋችሁ ኮመንት ሴክሽን ላይ ፓርት 2 ብላችሁ ጻፉ። ቀጣይ ቪው፣ ሪፍሬሽ፣ ሴቲንግ፣ ፐርሰናላይዝ፣ ኒው ሚል አለ ይቀጥላል ማለት ነው። ስለዚህ እንደዚህ አይነት ጠቃሚ ነገር እንዲደርስ ምን እንደምታደርጉት ላይክ፣ ኮመንት እና ፓርት 2 ብላችሁ ጻፉ። ባይ ይመቻችሁ።